ለክሽ ከሌላ ወንድ ጋር መብትሽ ነው፣ ነፃነት አለሽ። ግን ብሩን ክፈይ። እሱ ኬት አምጥቶ ይክፈል ከብት እየጠበቀ ምናምን ብያት፣ ከዛ እከፍላለሁ ጊዜ ስጡኝ ብላ 2 ዙር ብቻ 2500 ሪያል ከፍላ ቁጧን ቀይራ ድብን ብላ ጠፋች። ቆይ ጉዷ መቼ ያልቃል መሰላችሁ? ከዛ እኔ እሱ ለሁለተኛ ጊዜ ተይዞ በጣም ልጁን ኢትዮጵያ ወሰደ። እናትና አባቱ ጋር አልፈልግም አለች ልጇን። ከዛ እሱ ወሰደ። እናትና አባቱ ጋር ነው ያሉት ልጁ ያለው ህፃኑ ልጅ። ከዛ ተመልሶ ከዚህ በኋላ ሳውዲ አትሄድም አልኩት። እኔ ከዚህ በኋላ ሳውዲ አትሄድም፣ እኔና ታሪክ ከኔ የሰማን ቤተሰቦቼ እናዋጣልክና ዱባይ ትመጣለክ። ከዛ ዱባይ መተህ ትሰራለህ አልኩት። ከዛ ሰበሰብኩለትና ሙኒትን አደራ በእናትሽ ብዬ ለሙኒት ከፍዬ ሰብስቤ ማለት ነው ራሴን ማዋጥቼ ከታሪኩን ከሰማው ፎሎወርሶችን ሰብስቤ መጣ ዱባይ መጣ። ይኸው አመቱ በታማኝነት እየሰራ ሙኒትም እንደዚህ አይነት መልካም ሰው ስላገናኘሽኝ አመሰግናለሁ እያለችኝ፣ እሱም ሙኒትን ስላገናኘሽኝ አመሰግናለሁ እያለኝ ይኸው አደገ። መንጃ ፍቃድ አወጣ፣ መኖሪያ ፍቃድ ተሰራለት፣ ከዛ አልፎ አገባ። ይኸው ዛሬ ሰርጉ ነው። ጀለሴ ግን ልንገራችሁ፣ ልክ ፕሮሰስ ተደርጎለት ዱባይ እንደገባ ምን ትለኛለች? አስታርቂኝ ብላ መጣች። 2 ዙር ብቻ ከፍላ የጠፋች ሴትዮ አስታርቂኝ ብላ መጣች። ላስታርቅሽ አታፍሪም አልኳት። አስታርቂኝ ተመልሼ ካንቺ ጋር ላስታርቀው። የሰው እድል አንዴ ነው። የሰው ልጅ እድል አንድ ጊዜ ነው። አንድ ጊዜ ሸውደሽዋል፣ አንድ ጊዜ ተጫውተሽበታል፣ አለቀ። ያ ግን ማለት ነው ለሱ ብላ አህመድን የከዳችሁ ይሄን ምስኪን የከዳችሁ ልጅ ግን ራቁት ቪዲዮ ይዞባት ስንት ጊዜ እያስፈራራት ነበር። ተመልከቱ። ይሄን የመሰለ ምስኪን ልጅ ለዛ ዱርዬ ወጠጤ ጸጉሩን ስለፈረዘ ብላ የሄደችው ልጅ የራቁት ቪዲዮ ይዞ ሲያስፈራራት ነበር ለስንት ጊዜ። እና ዛሬ አህመድ እዚህ ላይ ደርሶ ሳየው እንደዛ አልቅሰን ታሪኩን ሰምተን በጣም ያሳዝን ነበር። ሳውዲ በረሃ ላይ አቡ ወልዳለች እያሉ ነበር እኮ ማኔ አልወለድኩም። እና አስታርቂኝ ብላ መታ። ዛሬ ግን ላይቭን አይታ እንደው ሰርጉን አይታ ቢሆን ይቆጫታል። ግን አያችሁ መገፋት፣ እዚህ ምድር ላይ መገፋት ወንድ ሆኖ እሱ ኢማጂን ከስንት አንዴ ጥሩ ወንድ ቢገኝ ሴቷ ደግሞ ባለጌ ትሆናለች። እየሰራ ከብት እየጠበቀ 900 ሪያል ደሞዙን ሚስቴ ብሎ ወንድሙ ቤት ብሩን እየላከ እያሳረሳት ኢጃዛ ሳይመጣ እሱ በበረሃ እየለፋ እሷ ቤት ውስጥ ሙከየፍ ውስጥ ተቀምጣ ገንፏን እየበላች አጥሚቷን እየጠጣች እየታረሰች በባሏ ወንድምና ሚስት እየታረሰች እየተንከባከባ ስታነጠንጥ ሌላ ወንድ አማራት። ዩሲ እንዴ ከስንት አንዴ ደግሞ እንደዚህ አይነት ታማኝ እና ጥሩ ባል ሲገኝ ሴቷ ደግሞ ባለጌ ትሆናለች። ተመልከቱ። እና በጣም ደስ አለኝ ዛሬ አህመድ ሰርግ። የኔ ጌታ ወላሂ ልጄን የዳርኩ ያህል ነው። በቃ የሆነ ታናሽ ወንድሜን ልጄን ምናምን የዳርኩ ያህል ነው የተሰማኝ። እና ደግሞ በጣም አመስጋኝ ነው ጋይስ። በጣም ብዙ ሰዎችን አግዘናል። ታስታውሳላችሁ? አንድ ልጅ ኡመር የሚባል ልጅ ከፊሉ ግቢው ሲቀጠቅጠው ሲደበድበው ኤምባሲ ደውዬ ስንት ነገር አድርገን የዱባይ ቪዛ በሂዊ በኩል አውጥተን ዱባይ ካመጣ ነው በኋላ እኛን መሳደብ የጀመረው ከጊዜ በኋላ ለምን ብር አልሰበሰብሽልኝም ብሎ ዱባይ አምጥቼ ኮንትራት ቤት ስራ ላስገባው ስል ኮንትራት አልገባም ኢቃማ አሰሪልኝ አለ። ብር ለምነሽ ኢቃማ አሰሪልኝ? አንተ ወጣት ነህ ሙሉ ጤነኛ ነህ፣ ለምንድን ነው ብር ለምኜ ኢቃማ ማሰራለ? ኮንትራት ስራ አግኝቼ ልካለው ግባ ስለው ስላላሰባሰብኩለት ተቀይሮ እኔን ሲሰድበኝ ታስታውሳላችሁ? በጣም ብዙ አድርጋችሁላቸው በትንሽ ነገር ተለውጠው የሚሳደቡ ሰዎች አሉ። አህመድ ግን በጣም ታማኝ፣ ያደረጋችሁለትን ትንሽ ነገር እድሜ ልኩን የሚያመሰግን መልካም ሰው ነው። እድሜ ልኩን እስካሁን ድረስ እንዴት እንደሚያመሰግነኝ። አዎ ኡመር ትክክለኛ ስሙ ኡመር ነው። ሂዊ ቤት ነበር እንደውም ያሳረፍ ነው። ቤቴ ድረስ አምጥቼው ነበር አቡዳቢ ታስታውሳላችሁ? እንደዛ ከፊሉ ሲቀጠቅጠው ደርሰንለት ኤምባሲ ኦኦ ብለን